የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አዲስ ምዕራፍ ላይ መድረሱ ተነግሯል። የዓለም ባንክና አይኤምኤፍ ባወጡት ወቅታዊ መግለጫ የኢትዮጵያ የውጭ ምንዛሬ ተመን ማስተካከያ ካደረገች በኋላ የታዩት ለውጦች ተስፋ ሰጪ መሆናቸውን ጠቁመዋል። በዝርዝር እንመለከተዋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለተመዘገቡ የግል እጩ ተወዳዳሪዎች ነፃ የአየር ሰዓት ድልድል ይፋ አድርጓል። በሌላ ዜና የሆርሙዝ ሰርጥ መከፈትን ተከትሎ ዓለም አቀፍ ሚዲያዎችና ተንታኞች ልዩ ልዩ ዘገባዎችን እያወጡ ይገኛል። ወደ ዓለም አቀፍ ዜናዎቻችን ስናልፍ በዚህ ሌሊት በትኩረት ሲዘገብ ያደረው የቀይ ባህር የጸጥታ ሁኔታ ነው። ይህ ጉዳይ ለኢትዮጵያም ሆነ ለዓለም ንግድ ቁልፍ መተላለፊያ በመሆኑ ትልቅ ትኩረት እንደሚሻም እየተገለጸ ነው። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ቀዳሚው ጉዳያችን እናልፋለን። የዛሬው ቀዳሚ የሀገራዊ ዜናችን ትኩረት የሚያደርገው በሀገራችን የኢኮኖሚ እንቅስቃሴና በዓለም አቀፍ ተቋማት እይታ ላይ ይሆናል። ትናንት ምሽትና በዚህ ሌሊት በወጡ መረጃዎች መሰረት የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አዲስ ምዕራፍ ላይ መድረሱ ተነግሯል። የዓለም ባንክና አይኤምኤፍ ባወጡት ወቅታዊ መግለጫ ኢትዮጵያ የውጭ ምንዛሬ ተመን ማስተካከያ ካደረገች በኋላ የታዩት ለውጦች ተስፋ ሰጪ መሆናቸውን ጠቁመዋል። በተለይም የግል ዘርፉ በኢኮኖሚው ውስጥ ያለውን ተሳትፎ ለማሳደግ የወጡ አዳዲስ መመሪያዎች የውጭ ቀጥታ ኢንቨስትመንት ለመሳብ ትልቅ ሚና እየተጫወቱ ነው ተብሏል። ይሁን እንጂ ይህ ለውጥ በዝቅተኛ የኑሮ ደረጃ ላይ ባለው ማህበረሰብ ላይ የሚያሳድረውን የዋጋ ግሽበት ጫና ለመቀነስ መንግስት ተጨማሪ የደህንነት መረብ ፕሮግራሞችን እንዲያሰፋ እየተመከረ ነው። ይህ ለውጥ አንደኛው በውጭ ሀገር የሚኖሩ ኢትዮጵያውያን በህጋዊ መንገድ ገንዘብ እንዲልኩ ትልቅ ማበረታቻ ሆኗል። ሁለተኛው ደግሞ የሀገር ውስጥ አምራቾች ግብዓቶችን ለማግኘት የነበረባቸው የውጭ ምንዛሬ እጥረት ቀስ በቀስ እየተቀረፈ መምጣቱ ነው። በረጅም ጊዜ ሂደት ይህ የሸቀጦች ዋጋ ለማረጋጋት ይረዳል ተብሎ ቢታመንም በአጭር ጊዜ ውስጥ ግን ገበያው ላይ መዋዠቆች መታየታቸው አልቀረም። መንግስት በቀጣይ ሳምንታት በነዳጅና በመሰረታዊ ሸቀጦች ላይ የሚያደርገው ድጎማ በተመለከተ አዳዲስ መመሪያዎች ያወጣል ተብሎ ይጠበቃል። ይህንኑ በቅርበት ተከታትለን ለእናንተ የምናደርስ ይሆናል። ወደ ቀጣዩ ዜናችን ስናልፍ የግል እጩ ተወዳዳሪዎች ነፃ የአየር ሰዓት ድልድል ይፋ ሆነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለተመዘገቡ የግል እጩ ተወዳዳሪዎች ነፃ የአየር ሰዓት ድልድል ይፋ አድርጓል። ቦርዱ ድልድሉን ይፋ ያደረገው በሰባተኛው ጠቅላላ ምርጫ በግል እጩነት ለመወዳደር የተመዘገቡ የግል እጩ ተወዳዳሪዎች ጋር ውይይት ባደረገበት ወቅት ነው። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ሰባተኛውን ጠቅላላ ምርጫ በጊዜ ሰሌዳ መሰረት ለማካሄድ የቅድመ ምርጫ ተግባራት እየተከናወኑ ነው ብለዋል። የግል እጩዎችን የአየር ሰዓት መደልደል የቅድመ ስራው አንዱ አካል መሆኑን ጠቅሰው የግል እጩዎች የምረጡ ቅስቀሳ ኃላፊነት በተሞላበትና ሕግን በተከተለ መንገድ መከወን እንዳለበት አስገንዝበዋል። በድልድሉ መሰረት ለወንድ የግል እጩ 15 ደቂቃ ርዝማኔ ያለው አንድ የቴሌቪዥን፣ አንድ የሬዲዮ እና አንድ የጋዜጣ አምድ በመረጣቸው መገናኛ ብዙሃን ላይ ያስተላልፋል። የግል እጩዋ ሴት ከሆነች በ3 መገናኛ ብዙሃን የስርጭት አማራጮች የሚሰጠውን ነፃ የአየር ሰዓት በመረጠችው የስርጭት አማራጭ እንድታስተላልፍ አንድ ተጨማሪ ዕድል ይሰጣል። ሴት አካል ጉዳተኛ ከሆነች ደግሞ ምርጫው ወደ 5 ከፍ እንደሚል መገለጹን የቦርዱ መረጃ ያመለክታል። በተመሳሳይ ወንድ አካል ጉዳተኛ እጩ ከሆነ በ3 የስርጭት አማራጮች ለአንድ ጊዜ የነበረው ነፃ የአየር ሰዓት ድልድል በመረጠው የስርጭት አማራጭ ላይ አንድ ተጨማሪ ዕድል ይሰጠዋል ተብሏል። ወደ ዓለም አቀፍ ዜናዎቻችን ስናልፍ በዚህ ሌሊት በትኩረት ሲዘገብ ያደረው የቀይ ባህር የጸጥታ ሁኔታ ነው። ይህ ጉዳይ ለኢትዮጵያም ሆነ ለዓለም የንግድ ቁልፍ መተላለፊያ በመሆኑ ትኩረት ይሻል። ሌሊት በባቤል መንደብ አካባቢ ተጨማሪ የንግድ መርከቦች ላይ ጥቃት መፈጸሙን የባህር ኃይል መረጃዎች ጠቁመዋል። በዚህም ምክንያት ታላላቅ የዓለም የጭነት መርከብ ኩባንያዎች ጉዟቸውን በአፍሪካ ዙሪያ በኩል ለማድረግ መገደዳቸውን ቀጥለዋል። ይህ ማለት ደግሞ የአንድ መርከብ ጉዞ ከ10 እስከ 15 ቀናት እንዲራዘም አድርጎታል ተብሏል። ይህ መራዘም በቀጥታ ወደኛ ሀገር የሚገቡ ዕቃዎች ላይ ዋጋ እንዲጨምርም እያደረገ ነው። በተለይ ከእስያና ከአውሮፓ የሚመጡ የኤሌክትሮኒክስ ውጤቶች፣ መድኃኒቶችና የኢንዱስትሪ ጥሬ ዕቃዎች የመርከብ ኪራይ ዋጋቸው በከፍተኛ ሁኔታ ጨምሯል። ይህም በዓለም አቀፍ ደረጃ የዋጋ ግሽበት እንዲቀሰቀስ እያደረገ ይገኛል። የዓለም የንግድ ድርጅት ሁኔታው ካልተረጋጋ የዓለም ኢኮኖሚ እድገት በዚህ ዓመት ሊቀንስ እንደሚችልም አስጠንቅቋል። ፖለቲካዊ አንድምታና ማጠቃለያ በአካባቢው የተሰማሩ የአሜሪካና የአውሮፓ ኃይሎች ጥቃቱን ለመግታት ቢሞክሩ እስካሁን ዘላቂ ሰላም ማምጣት አልተቻለም።
ይህ ቀውስ ከጋዛው ግጭት ጋር በቀጥታ የተያያዘ በመሆኑ በመካከለኛው ምስራቅ ሰላም ካልወረደ በቀይ ባህር ላይ ያለው ስጋት ይቀጥላል ተብሎ ይፈራል። በሌላ ዜና የሆርሙዝ ሰርጥ መከፈትን ተከትሎ ዓለም አቀፍ ሚዲያዎችና ተንታኞች የራሳቸውን ዝርዝር በሌላ ዜና የሆርሙዝ ሰርጥ መከፈትን ተከትሎ ዓለም አቀፍ ሚዲያዎችና ተንታኞች ዝርዝራቸውን እያቀረቡ ይገኛሉ። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ በሊባኖስ የተደረገውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ሰርጥ ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መሆኑን ይፋ ማድረጋቸው ዓለም አቀፍ ሚዲያዎች ዘግበዋል። ይህን መግለጫ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውሳኔ መደሰታቸውን ገልጸው አመሰግናለሁ የሚል መልእክት በትሩዝ ሶሻል ላይ ገጻቸው ላይ ማጋራታቸውን ሲቢኤስ ኒውስ አመልክቷል። የሰርጡ መከፈት በዓለም አቀፍ የነዳጅ ገበያ ላይ ፈጣን ለውጥ የፈጠረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ የ10 በመቶ ቅናሽ በማሳየት ከ$90 በታች መውረዱን መረጃዎች ያሳያሉ። በሌላ በኩል የለንደን የባህር ላይ መድን ሰጪዎች በአካባቢው ያለውን የደህንነት ሁኔታ ከግምት በማስገባት የሆርሙዝ ሰርጥንና አካባቢውን በከፍተኛ ስጋት ቀጠናነት መፈረጃቸው መረጃዎች ያመለክታሉ። ሆኖም ኬፕለር የተባለው የመርከቦች የመከታተያ ተቋም እንዳረጋገጠው የአሜሪካ የባህር ላይ እገዳ ከተጣለ በኋላ ለመጀመሪያ ጊዜ 5 ሚሊዮን በርሜል ነዳጅ የጫኑ 3 የኢራን መርከቦች ሰርጡን በሰላም አልፈዋል ብሏል። የባህር ላይ ትራንስፖርትና የኢኮኖሚ ተንታኞች ሁኔታውን በቅርበት እየተከታተሉት ይገኛሉ። የቬስፑቺ ማሪታይም፣ የዳንኪ ባንስ እና የስዊስ ሪ ተንታኞች የሰርጡ መከፈት ለዓለም ኢኮኖሚ ትልቅ የምስራችና የዋጋ ንረትን ለማርገብ የሚረዳ ነው ብለዋል። ነገር ግን በቀጠናው ያለው ጂኦፖለቲካዊ ውጥረት ሙሉ በሙሉ እስካልተቀረፈ ድረስ ለዓለም አቀፍ ንግድ ያለው ስጋት አሁንም እንደቀጠለ መሆኑን ተንታኞቹ አስገንዝበዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው።